ኢራን እየተዋጋች ያለችው ለኔና ላንተ ነው። በተለይ ደግሞ ለአፍሪካኖች ማለት ነው። ኢራን እየተዋጋች ያለችው ለገልፍ ሀገራት ነው። በተለይ ደግሞ አካባቢዋ ላሉ የአረብ ሀገራቶች ማለት ነው። ኢራን እየተዋጋች ያለችው ለሩሲያ፣ ለቻይና፣ ለሰሜን ኮሪያ ነው። ኢራን እየተዋጋች ያለችው እድሜ ልካችንን የተጫነን የአሜሪካ የበላይነትን አንኮታክቶ ለመጣል ነው። ኢራን እየተዋጋች ያለችው ማይ ፋሚሊ በኔና በእናንተ ህይወት በተለይ አፍሪካ ላይ የሚቀልዱት የነጭ ባርነትን ፈንቅሎ ለመጣል ነው። በተለይ ደግሞ ሀብታችንን፣ ገንዘባችንን አፍሪካኖች እንደ አፍሪካ እንዳይጠቀሙ ያደረጉትን ሀገራቶች ነው። ኢራን እየተዋጋች ያለችው ለፈረንሳይ ነው። ኢራን እየተዋጋች ያለችው ለአውሮፓ ነው። ኢራን እየተዋጋች ያለችው ለኔቶ ነው። ጠቅላላ አሜሪካ ዓለምን እየዘወረች ዓለምን እያስቸገረች ዓለም ላይ እዳውና የቀጠለች ሀገር አሜሪካ ነው። ምንም ይሄ ታሪክ ማገላበጥ አይተበከብም። በአባይ ጉዳይ እንኳን እንዳንገድብ ብዙ መሰናክል እየፈጠሩብን እንዳንረዳ እርዳታ እንኳን ተረርተን እንዳይገነባ በጣም ብዙ ስቃይ ሲያበዙብን የነበሩ ሀገራቶች ናቸው። ኔቶ ብትለው አሜሪካ ተጭናው ዝመት ላለችው ይዘምታል፣ አትዝመት ላለችው አይዘምትም። ለኔቶ ነው እየተዋጋች ያለችው። አውሮፓ ብትለው በአሜሪካ ቁጥጥር ስር የአሜሪካ ሳምባ ነው። ሰሜን ኮሪያ ጥላቷ አሜሪካ ናት። ቻይናና ሩሲያን መከራ የምታሳየው አሜሪካ ናት። የዓለምን እባጭ ለመፈንቀል ነው ጋይስ ኢራን እየተዋጋች ያለችው። የዓለም ሀያልነቷን አሜሪካ አቁማ እንደማንኛውም ሀገር እንደማንኛውም እኛም ዜጋ ተቆጥረን የአሜሪካ ተጽዕኖ እንዲያበቃ ነው እየተዋጋች ያለችው። ስለዚህ አንተ ቁጭ ብለዚህ ባልገባህ ነገር አሜሪካ እያልክ ትደግፋል። ኢራን በዚህ ጦርነት ብትሸነፍ የተሸነፉት እነዚህ ሀገራቶች እነዚህ ድርጅቶች ናቸው አሁን የጠቀስኩላችሁ። ሩሲያ ተሸነፋለች፣ ኢራን ተሸነፈች። ቻይና ትሸነፋለች፣ አውሮፓ ይሸነፋል፣ አፍሪካ ተሸንፏል፣ ድሮም አሁንም ይሸነፋል እንደገና። ሰሜን ኮሪያ ትሸነፋለች። ጠቅላላ የአሜሪካ ተጽዕኖ ያለበት ጎልፍ አገራቶች እንደፈለገች የምትነዳቸው ቂጣቸውን እየቆነጠች አሜሪካ ሁሉም ይሸነፋል። ኢራን ሳትሸነፍ ልዩነቷን አስከብራ ሉዓላዊነቷን አስከብራ ከቀጠለች የብዙ ልክ እንደ አድዋ ድል የብዙ መማሪያ ይሆናል። አፍሪካ ያሸንፋል፣ ዓለም ያሸንፋል፣ ሉዓላዊነት ያሸንፋል፣ ሀገር መሆን ያሸንፋል፣ ሰው መሆን ያሸንፋል። ገባችሁ አይደል? ለመላው የአሜሪካ ተጽዕኖ ሀገራት ውስጥ በጣም ተጽዕኖ ገብተው የሚሽመደመዱ ሀገራቶች ያሸንፋሉ። በዚህ ጦርነት ኢራን ብትሸነፍ የሚያሸንፈው አንድ ሀገር ብቻ ነው፣ እሱም አሜሪካ ብቻ። እስራኤል ምናምን እንዳትመስላችሁ አታሸንፍም እሷ። እስራኤል አጠገቧ ያሉትን ሀገራቶች ለማጥፋት ይሄ አላስካ መስጊድ ምናምን ገና ነው እንደኔ እይታ። አሁን ሀገርን ማዳከም ነው። አሁን አጠገቧ ያሉትን ሰዎች ማዳከም ነው። አሁን አጠገቧ ያሉትን ሀገራቶች ማዳከም ነው። ሳይኮሎጂካሊ ዲሞናይዝድ የሆነ ማህበረሰብ የመፍጠር ነው። ስለዚህ ልትጸልዩ የሚገባው እባካችሁ ኢራን ታሸንፍ ነው። ኢራን ካሸነፈች በኋላ የምትከተለው ሃይማኖት ምናምን እንደዚህ ምናምን እኔ አይመለከተኝም። እኔ ኦርቶዶክስ ነኝ። ግን እንደ ሰውኛ የኢራን ዜጎች ያሳስቡኛል። የኢራን ሀገርነት ያሳስበኛል። አይበለውና ነገ ጧትኛ ወርቅ እኮ መዝነብ ከታች ቢጀምር ወይም መዝነብ ከላይ ነው ከታች መፍላት ቢጀምር ወርቅ ኢትዮጵያ ላይ አሜሪካ ትመጣለች። መንግስታችንን ገላ እኛን ገላ ምናምን ገላ ለሰው ምንም አሜሪካ አታስብም። ጨራርሳ ምናምን ያችን ወርቅ ብቻ ይዛ ለመሄድ ትመጣለች። ኢራን የተወጋችበት ምክንያት በሃይማኖቷ አይደለም፣ በነዳጇ ነው። የአሜሪካ ፍላጎት አይተነዋል። አሁን ነዳጅ ነው።
እኛ ሳይገባን ግን ዋው እንትና እግዚአብሔር ይጠብቃል ምናምን ትላለህ አይደል? እግዚአብሔር የሰውን አገር ውረሩ አይልም። እግዚአብሔር ሰውን ጨርሶ አይልም። እግዚአብሔር መንግስት ከመንግስት ጋር እንደውም ይጋጫል ነው አይደል? የመጨረሻው ዘመን። ስለዚህ ይሄ ፖለቲካ ነው እንጂ ይሄ ለአሜሪካ የነዳጅ ጥቅም፣ ለእስራኤል የመስፋፋት ጥቅም፣ ለኢራን ደግሞ ሀገሬ መሆን የመጨረሻ ህልውና የመጨረሻ። አፍሪካ ንቃ፣ አፍሪካኖች እንንቃ። ኢራን እንድታሸንፍ ጸሎት ማድረግ ያስፈልጋል። ኢራን እንድታሸንፍ የአሜሪካ የበላይነት እንዲያከትም ሀገራቶች ከሀገራቶች እኩል እንድንሆን ያስፈልጋል። ይህ ነው።